ጤና ይስጥልኝ ውድና የተከበራችሁ የውበገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ለፊታችን የሚሆን ክሊንሰር ቤት ውስጥ የምንሰራው ይዤላችሁ መጥቻለሁ። ያው ብዙዎቻችን ሳሙና ፊታችን መታጠቢያ ምናምን ወይም ደግሞ ክሊንሰር እንገዛለን ከውጭ እና ዛሬ ደግሞ ቤት ውስጥ ባለ ነገር እንዲሁም በተፈጥሮ በሆነ ነገር ደግሞ ክሊንሰር ሰርተን እንድንጠቀም አስቤ ያው ለራሴ ስሰራ ለእናንተም አብራችሁን እንድትሰሩ ክሊንሰር ይዤላችሁ መጥቻለሁ። እንግዲህ ከተመቻችሁ አብራችሁኝ ስሩና መጠቀም በቤታችሁ ውስጥ ትችላላችሁ ማለት ነው። ቪዲዮውን ብዙም አላርዝምባችሁ፣ ወደ ፕሮሰሱ እንሂድ። ለማንኛውም እኔ ይሄንን ምንድነው መሰላችሁ የኸያር የዝኩኒ ሳሙና ነበረኝና በጣም ትንሽ በቃ ምናልባት ይሄን የማንኪያውን ጫፍ አያክልም እና በጣም ትንሽ ትናንትና እንትን ብዬው ፍቄው በሙቅ ውሃ ዘብዝፌ አሳድሬው ነው ይሄ ማለት ነው። በሙቅ ውሃ ዘብዝፌ አሳድሬ ያው ኖርማል ውሃ ሆኗል። ምንም ነገር የሳሙናው ምንትን ምናምን የለውም፣ ውሃ ነው ማለት ነው። የሳሙናውን የፋኩት ውሃ አለኝ፣ እሱ ነው ኖርማል። ለምንድነው አረፋ እንዲያወጣልኝ ማለት ነው። ኖርማል የምንጠቀማቸው ግብአቶች ምንም አረፋ ሳሙና አይነት ነገር ስለሌላቸው የግዴታ ሳሙና እናንተ ለፊታችሁ የሚስማማችሁን ትንሽዬ በጣም ይሄንን የማንኪያውን ጫፍ የሚያክል ፍቃችሁ በሙቅ ውሃ ማሳደር ትችላላችሁ። እና ብዙ ጊዜ በጣም ሳሙናውን ባበዛችሁት ቁጥር ምን ይሆናል? በጣም ይወፍርና እንደዚህ መጭመቂያ ውስጥ ወይም ደግሞ ስፕሬ ማድረጊያ ውስጥ የምትጨምሩት ከሆነ ያስቸግራችኋል። ስለዚህ በጣም ትንሽ ሳሙና ነው ይሄው ይሄኛው። ከዛ በተረፈ ደግሞ ከሳሙናው ሌላ እኔ ኸያር ወይም ዝኩኒ ይሄኛውን አስቀምጬ ላሳያችሁና የዝኩኒ ውሃ አለኝ። ውሃ ነው ዝኩኒውን ፍቄው ጨምቄው ነው ይሄኛው ማለት ነው። ወይም ኸያር የኸያሩ ውሃ ማለት ነው ይሄኛው። እና ሳሙናውን በምንድነው የሚባለው? ሳሙናውን በማንኛውም ሳሙና መቀየር ትችላላችሁ እናንተ በሚስማማችሁ። የዶቭ ሳሙና ሊሆን ይችላል፣ የግሪሲሊ ሳሙና ሊሆን ይችላል፣ እናንተ በሚስማማችሁ። እኛ የሚስማማን ይሄ ነው። ወይም ደግሞ የእርድ ሳሙና ሊሆን ይችላል። እንደኔም ደግሞ የኸያር ወይም ደግሞ የዝኩኒ ሳሙና ቤት ውስጥ ካላችሁ ማናቸውም እናንተ የሚመቻችሁን ትንሽዬ ከዛ ላይ ቆርጣችሁ እንደዚህ አድርጋችሁ ውሃ ማድረግ ትችላላችሁ ማለት ነው። እና በኋላ ላይ እንደዚህ ይሆንላችኋል። ስለዚህ እኔ የዝኩኒ ሳሙናውንና ዝኩኒ አለኝ ፍቄ እንትን ያልኩት ኦሪጂናሉን ማለት ነው። ይሄኛው ሳሙናው ነው፣ ይሄኛው ደግሞ የኦሪጂናሉ ውሃው ነው። ከዚህ በተረፈ እኔ እዚህ ላይ የምጨምረው ምንድነው መሰላችሁ? አንደኛ ነገር የሮዝ ዋተር እጨምራለሁ። የሮዝ ዋተር እጨምርበታለሁ። በዚህ አንድ በቂ ነው። አንደኛ ነገር ደግሞ ምንድነው መሰላችሁ? እንደዚህ በማንኪያው በቂ ነው። እኔ በጣም ነው የሮዝ ዋተር በጣም ነው የምወደው። ሽታው በጣም ይመቸኛል። በጣም ነው ደስ የሚለኝና ለዛ ነው እንጂ የለንም የምትሉ ከሆነ መዝለል ትችላላችሁ። እኔ ስላለኝ ነው ያደረኩበት። ከዛ በተረፈ ደግሞ ምንም ፊቴ ምንድነው ወዛማ ቢሆንም ያው ቅባት ምናምን አስፈላጊ ነው፣ ወዛማ ለሆነ ፊት ራሱ ሳይበዛ ማለት ነው። ካለበለዛ ግን የባሰ ወዝ ያለው ፊት ወዝ ካላረጋችሁበት ምንም አትቀቡት ከሆነ የባሰ ወዝ ይተፋል ማለት ነው። ወዛም ትሆናላችሁ የበለጠ። ስለዚህ ፊታችን ወዛም ቢሆንም ትንሽ ለሰስ የሚያደርገው ነገር ማድረግ አለብን። እና ይሄ ደግሞ ግሪሲሊ ነው። የግሪሲሊ ዘይት ልላችሁ ነበር፣ ግሪሲሊ ራሱ ነው። ከሱም እንደዚህ አድርጋችሁ አንድ ማንኪያ በዚች። በነገራችን ላይ ይሄ የቡና ማንኪያ ነው እና በጣም ትንሽ ትንሽ ነው የምታደርጉት፣ የሻይ ማንኪያ ምናምን ወይ የመብሉ አይደለም። ክዳኑ ውስጥ ገብቶ እና በዚህ እንደዚህ አንድ ማንኪያ ስላልሞላሁት ነው የጨመርኩት። ግሪሲሊ እንደዚህ ታደርጉበታላችሁ። በነገራችን ላይ እናንተ የሚስማማችሁን ነገር ደግሞ ሌላ መጨመር ትችላላችሁ። በተለይ በጣም ወዛም ነው ፊት የምትሉ ከሆነ ሎሚ መጨመር ትችላላችሁ። እዚህ ላይ ሎሚ ማድረግ ትችላላችሁ። በዛ ላይ ደግሞ ቫይታሚን ሲ ይሄ ኪኒኑን እሱን መጨመር ትችላላችሁ። እኔ ቫይታሚን ሲ እና እንደገና ደግሞ ምንድነው የሚባለው
የሬት ነው ቤት ውስጥ ያለኝ እንጂ ይሄ ከፋርማሲ የሚገዛው ኖርማል ጥርት ያለው የለኝም። ጄሉ ደግሞ ከሆነ አሁን እኔ በመርጫ ላይ ስለማስገባው ይሄንን ውስጥ እየገባ ያፍነውና ሊወጣልን አይችልም። ስለዚህ እንደሱ ማድረግ አልፈለኩኝም። ኖርማል ግን ቤት ውስጥ የሬት ጄል ቤት ውስጥ ያላችሁ ሰዎች እሱን ማቀላቀል ትችላላችሁ። እሱ በጣም አሪፍ ነው። እኔ እያለኝ እሱን እጨምር ነበር፣ ግን አሁን ስለሌለኝ የፋርማሲው የቤቱ ስለሆነ ያለኝ የቤቱን ፍቄውም እንትን ብለው በጣም ልምዝግዝግ ያለው ነገር ውስጥ ቀዳዳ ውስጥ እየደፈነው ስላስቸገረኝ ትቼዋለሁ። እናንተ ግን መጨመር ትችላላችሁ። አሁን የሚቀረኝ ምንድን ነው? እዚህ ላይ ማር እጨምራለሁኝ። እኔ ማር እጨምራለሁ ትንሽ፣ በጣም ማሩ እንትን ያለ ነው። እንደዚህ አድርጋችሁ ይኸው አንድ ማር ታደርጉና ይሄንን በደንብ አዋህዳችሁ ስትጨርሱ ከዛኛው ከሳሙናው ጋር እናደርገዋለን ማለት ነው። በነገራችን ላይ በጣም ብዙ አትስሩ፣ ምክንያቱም ኖርማል ግብአት ስለሆነ ከሳምንት ምናምን በላይ አይሄድላችሁም። ለምን መሰላችሁ? የሆነ ሽታውም ደስ የማይል ምናምን ይሆንባችኋል። ወይም ደግሞ ብዙ እንሰራለን የምትሉ ከሆነ ፍሪጅ ውስጥ መቀመጥ አለበት። ይሄ ኖርማል እነዚህ ግብአቶች በተለይ የሬት ምናምን ይሄኛው ሬት የኖርማሉን ፍሬሹን የምታደርጉ ከሆነ ፍሪጅ ውስጥ ማስቀመጥ አለባችሁ። ታጥባችሁ ስትጨርሱ መልሳችሁ ፍሪጅ ውስጥ ወይም ደግሞ የየቀኑን በሆነ ነገር እየቀነሳችሁ ማድረግ አለባችሁ እንጂ ኖርማሊ ውጭ ባታስቀምጡ ታሪፍ ነው። የሆነ ጠረኑ ምናምን ነገር ብልሽት ይላል። ስለዚህ እኔ ቢያንስ ለአንድ ሳምንት ከአንድ ሳምንት በላይ የሚሆን አልሰራም፣ ያስቸግራችኋል። ስለዚህ እናንተ ማድረግ ያለባችሁ ለሳምንታችሁ የሚሆነውን ብቻ ማድረጋችሁ ከሳምንት በኋላ እንደ አዲስ ብትሰሩት በጣም አሪፍ ነው የምላችሁ። እና እንደዚህ ያደርጋችሁ በቃ እናንተ የሚስማማችሁ ነገሮች ደግሞ ሌሎች መጨመር ትችላላችሁ እዚህ ላይ ማለት ነው። ይሄም ሁሉንም አቀላቀልኩት። ይሄ እኔ ሎሚም የተውኩበት ምክንያት ብዙ ጊዜ እኔ ፊቴ ላይ በማረጋቸው ነገሮች ማስኮች ምናምን ሎሚ እየጨመርኩኝ እንትን ስለምል ይሄኛውንም ላይም ጨምሬ ኦቨር እንዳይሆንብኝ ስላሰብኩ ነው ሎሚ ያልጨመርኩት። በጣም ኦቨር ነው የፊቴ ወዝ የምትሉ ሎሚ መጨመር ትችላላችሁ። ቫይታሚን ሲ እንዳልኳችሁ ቤት ካላችሁ ደግሞ የኦሊቭ ኦይል እንትን የሬት እንትን መጨመር ትችላላችሁ። ያው እዚህ ላይ ያቀላቀልኩት መጣሁ። ምንኛውን እንደዚህ ያደርጋችሁ ኖርማል ተፈጥሮ ነገር ነው። በጣም ተፈጥሮ ነገር፣ በጣም ደስ የሚል ነገር ነው። ይሄው በቃ ሁሉንም ማር አለው፣ ሮዝ ዋተር አለው፣ እንደገና ኸያር አለው፣ ሳሙናው የራሱ አለው፣ ግሪሲሊ አለው። ስለዚህ እንደዚህ ያደርጋችሁ። እኔ ምን አለኝ መሰላችሁ? ከዚህ በፊት የገዛሁት የፊት ማጽጃ ነበረኝና ግን አሁን አልቋል፣ ባዶ ነው። ስለዚህ እዚህኛው ላይ አድርጌ እጠቀማለሁ ማለት ነው። ግን ለመገልበጥ እንዲያመቸኝ ጆክ ላይ ልገልብጠውና ከዛ ወደዚህኛው ገለብጠዋለሁ። ጆክ ላይ ገልብጬ ከዛ ወደዚህ ልገልብጠውና ብርጭቆ ላይ ከሆነ ይደፋፋል። ያ እንደዚህ እንዳይደፋት። ይሄው አሁን እንደዚህ ገልብጬዋለሁ፣ እንደዚህ አስተካክዬዋለሁ። ይሄኛው እንደዚህ እየከፈታችሁ ይሄው ይሄው አያችሁት? እንደዚህ ያደረጋችሁ ኖርማል በመጭመቂያውም ሊሆን ይችላል። ኖርማል በመጭመቂያውም ማድረግ ትችላላችሁና ስለዚህ እንደሱ አድርጋችሁ መጠቀም ትችላላችሁ ቤት ውስጥ። ይኸው እንደዚህ ቤት ውስጥ ነው ሁሉን ነገር ያደረግነው። ስለዚህ ምንም ከውጭ ከሌንሰር የሆነ ነገር ምናምን መግዛት አያስፈልግም። እንግዲህ ከተመቻችሁ እናንተም እኔ ያደረኩትን ነገር አድርጋችሁ ለራሳችሁ የሆነ አሪፍ ነገር ፍጠሩና ቤት ውስጥ ለራሳችሁ እናቶችዬ፣ በተለይ ቤት የምትቀመጡ እንደዚህ አድርጋችሁ ጽድት ማድረግ ትችላላችሁ ፊታችሁን። ምንም የሚጎዳ ነገር የለውም። ኖርማል የተፈጥሮ ነገሮች ናቸው እንዳለ እና ስለዚህ
እንደሱ አድርጋችሁ ተጠቀሙ እላለሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ እንዲሁም ሼር አድርጉ። እኔን ለማበረታታት ሰብስክራይብ አድርጉ። ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። እናቶችዬ በጣም ነው የምወዳችሁ። መልካም ጊዜ ባይ